ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁልኝ? ይሄ መጥቻለሁ እንደተለመደው ማለት ነው። ለቻናሌ አዲስ የሆናችሁ ብቻ ሰብስክራይብ በማድረግ ቤተሰቡንም ቤተሰብ ናችሁን ደግሞ ላይክ አድርጉ ማለት ነው። እኔ የገረመኝ ማለት ነው ሄርሜላ ምን አይነት ፈጣጣ ናት? ምን አይነት ፈጣጣ አይደለም። ሩታ ጋር ደረሰችባቸው አብርሃምንና ሩታም ማለት ነው። እና ብደርስባቸውም ግን አብረው እንኳን ተኝተው ብታገኛቸው ቃል እንኳን መናገር አትችልም። ምክንያቱም ሩታ መብቷ ነው፣ ባሏ ነው፣ የልጁ አባት ነው። እንደፈለገች ማሽከርከር ማድረግ ትችላለች። እንደውም ሩታ ኤርሜላ ጋር ከአብርሽ ጋር ወይ አብረው ተኝተው የሆነ ነገር ሆኖ ብትደርስባቸው የምታፍረው ኤርሜላ ናት እንጂ ሩታ ማፈር የለባትም። ግን ሩታ በጣም ለምን ግን አትታወም? ይሄንን ልጅ እውነት ምንድን ነው? በቃ አንድ ወንድ ካልፈለገ መከታተሉ በጣም ነው እኮ የሚያስጠላው። እሱ በዛ ላይ በቃ ኩራት ኩራት ነው የሚሰማው። ሲጀመር ሁለቱንም አልፈልግም ማለት ለመጀመሪያ ጊዜ ሳይሆን ለሁለተኛ ዙር ነው። ከዚህ በፊትም ሁለቱ በጣም ተጣልተው በቃ ያልሆነ ጸብ ውስጥ ገብተው ነበረ ኤርሜላ እና ሩታ ማለት ነው። ከዛ አብርሃም አልፈልግም አላቸው። ከዛ እንደዛ ብሎ ወዴት ሄደ? ወደ ሄርሜላ ተገለበጠ። ከዛ ደግሞ ቀቃ ሲጫወትባቸው መጠና ደግሞ ሩታ ጋር ማለት ነው። ለምን ሁለቱም ይቀበሉታል? እንደፈለገ ጢባ ጢቤ ሲጫወትባቸው ማለት ነው። እና በጣም ነው የሚያስጠላው እንደዚህ አይነት ህይወት። አሁን እነሱ ምን እያስተማሩ ነው? እኔ ሩታ እውነቴን ነው የምላችሁ ታሳዝነኛለች። በጣም ተጎድታለች በሱ ምክንያት ምናምን እስከ ቤተሰቦቿ ድረስ እስከ መዋረድ ድረስ ደርሳለች ማለት ነው ለአብርሃም ስትል። ግን ያ ሆኖ እንዳለ እሷ ከውስጧ ልጅ ማራቅ አለባት። ፈጽሞ የማይጠቅማት ልጅ ነው አብርሃም። አይጠቅማትም ልጁ። የሚሆናት ቢሆን እኮ ኦኬ፣ ግን አይሆናትም። ገና ይሄ ልጅ ከኤርሜላ ራሱ ከልቡ ያልጠፋች ልጅ ናት። ገና በቃ መንዘላዘል ገና አልጠገበም አብርሃም። ግን በጣም ሩታም ኤርሜላም አሁን በጣም ቆቅ እያሉን እያስጠሉ ነው ሁለቱም ማለት ነው። ምንም ስርዓት የላችሁም እንዴ! ምንድን ነው ለአንድ ወንድ እንዲህ ከስር ስር መከታተል አይደብርም? ወጣት ናቸው። ኤርሜላም ቆንጆ ናት፣ ሩታም ቆንጆ ናት። እንዴ ስንቱ ወንድ ሞልቷል። እንኳን እንደዚህ አይነት ልክስክስ ይቀርና ማለት ነው። እንዴ እኔ በጣም የገረመኝ ሁለቱንም ማስወጣት ምን ይባላል? በቃ እሱ የልጁ እናት የሚፈልግ ከሆነ ከሩታ ጋር ነው መሆን ያለበት። ካልሆነ ግን ከዛች ጋር ጠቅልሎ እንዳይደራረሱ እስከ መጨረሻው ድረስ አስደርጎ አብሮ ተሰብስቦ ከሄርሜላ ጋር መቀመጥ አለበት። እንዴ በጣም ነው የሚያስጠላው። እኔ እንደ አብርሃም ያስጠላኝ ሰው ራሱ የለም። እኔ እንደሱ አይነት ወንድ አለ ብዬ ራሱ ለማለት በጣም ነው የሚከብደው። እውነቴን ነው የምላችሁ። ኢትዮጵያ ላይ እንደዚህ ወንድ እንደውም እኮ እንደዚህ አይነት ወንድ ኢትዮጵያ ውስጥ የለም ሳይሆን አለ፣ ሞልቷል፣ በጣም ሞልቷል። ግን በቃ ሴቷ ትቆርጣለች ቶሎ። በቃ እንዲህ በአይኗ ካየ ትቆርጣለች እንጂ ሄዳ አትለማመጠውም። እሷም ደግሞ ወንድ ሆና ትበቀለዋለች፣ የራሷን ህይወት ለመኖር ትሞክራለች እንጂ እሱ በሄደበት ከስርስሩ እየተከታተለች የምትኖር ሴት ያለች አይመስለኝም ኢትዮጵያ ላይ። እውነቴን ነው የምላችሁ። የፈለገ የልጅ እናትን ብትሆን በቃ ለመፋታት እስከ መጨረሻው ድረስ ውሳኔ እንትን ትላለች። በቃ ለመወሰን ትገደዳለች። ምክንያቱም ለእሷ ያልሆነ ለዛም ሰው አይሆንም። እንደገና ህይወቷ ላይ ቁማር መጫወት አትፈልግም። ጊዜዋንም እንዲፈጅባት አትፈልግም። እኔ የማውቀው ሴት ይህንን ነው። እንዴ እንዴት ነው አስቡት እስኪ። ከሌላ ሴት ጋር አድሮ መጥቶ ድጋሚ መጥቶ አሁን ሩታን እንኳን ለስንተኛ አብርሃም ማለት ነው ለስንተኛ ጊዜ ነው መጥቶ እንኳን ሩታን ይቅርታ የጠየቃት? እውነቴን ነው የምላችሁ ለስንተኛ ጊዜ። እኔ እንኳን እነሱን መከታተል ከጀመርኩ ይሄው ረጅም ጊዜ ነው። ለአራተኛ ነው ለአምስተኛ ጊዜ መቶ ይቅርታ ይጠይቃታል። በፊት ከፍቅር ጋር ነበረ። ከዛ በቃ ከዛ ከሩታ ጋር አንዴ ፍቅር ጋር ይላል፣ አንዴ ሩታ ጋር። ልንገራችሁ የፍቅር ልጅ እኮ የአብርሃም ልጅ ናት። አሁን ከሩታን አስወለዳት። ሁለት ልጅ እንዳለው ታውቃላችሁ። አብርሃም ሁለት ልጅ ነው ያለው። ኤርሜላ ደግሞ ሶስተኛ ትደገማለች። ጠብቁ ማለት ነው። ልጅ በጣም ከባድ ሰው ነው አብርሃም። እንዲህ ሳሙና የማይያዝም ሙልጭ ያለ ሳሙና ያማልጫል አይያዝም ልጁ። ለምን እንደማይተውት ስነት በራሳቸው በህይወታቸው እኮ እየተጫወቱ ነው። በጣም በተለይ ሩታና ኤርሜላ በጣም ያስጠሉ ናቸው። እንዴ
እሱም በዛ ላይ ደረቱን ነፍቶ በቃ ይንቀባረርባቸዋል። እንደፈለገ ነው የሚያሽከረክራቸው። እንዴ ባይዝናኑስ ቢቀርባቸውስ እንደዚህ አይነት ህይወት? እንዴ አሁን ኤርሜላ ራሱ ጅል ሆና ነው እንጂ አሁን ለሩታ ያልሆነ አሁን ለእሷ ይሆናታል። ኧረ አይሆናትም በታምር በቃ የእሷም ራሱ ማለት ነው። እውነቴ ነው የምላችሁ አይኗ እያየ ነው ሩታ ላይ እንደዚህ እያደረገች ያለችው። ከሩታ የባሰ ጣፈንታ ነው የሚገጥማት፣ ከሩታ የባሰ ማለት ነው። እኔ ማዝነው ሩታ ቤተሰቦቿ ለምን እንደማያስተዋት ከእንዲህ አይነት ባለጌ ወንድ ለምን እንደማያርቋት በጣም የፈለገ ፍቅርም ቢሆን ግን እናንተ የምትወዱት የምታፈቅሩት ሰው ከሌላ ሴት ጋር ተኝቶ ሲዝናና እያያችሁ መጥቶ ይቅርታ ጠይቋችሁ እንደገና እዛች ሴት ጋር ሄዶ ስታዩት ምንድን ነው የምታደርጉት? መልሳችሁ ትቀጥላላችሁ? እንዲ ኧረ እንደው እሱን ላለማየት ራሱ ገደልም ቢሆን ትገባላችሁ እንጂ እንዴ። ይቺ ሩታ ደግሞ በቃ እሷ አሁን እኮ ልጇን ነው ማሳደግ ያለባት ከቤተሰቦቿ ጋር ወይ ቤተሰቦቿን ልጇን ቤተሰቦቿ ጋር ትታ እሷ የራሷን ህይወት ትኖራለች፣ ስራዋን ትሰራለች። በቃ እኔ ለእሷ ይሄንን ነው መመኝላት። እውነቴን ነው የምላችሁ። አንደኛ ጊዜዋን እየበላው ነው፣ ሁለተኛ ሌላ ህይወት እንዳትጀምር ይዟታል፣ ሶስተኛ ደግሞ በጣም እየተጫወተባት ነው አብርሃም ማለት ነው። ሄርሜላማ ዋጋዋን ታገኛለች። እውነቴን ነው የምላችሁ። በተለይ የጓደኛችሁን ጓደኛ እንደዚህ ማማገጥ እራሱ በጣም ዋጋ ያስከፍላል እና በጣም ነው ያስጠሉኝ ሁለቱ፣ በተለይ አሁን ላይ ማለት ነው። እኔ ጽጌን አይታችኋታል። ጽጌ ጀግና ሴት ናት። እውነቴን ነው የምላችሁ። ዳኒ እንደዛ አድርጓት እንኳን ከኤፌሶን ጋር ቀጥላ ምን አደረገ? ተበቀለችው። እሱ ዳንኤልም ተበቀለችው። ሩታ ራሱ ማህየም ስለሆነች ነው እንጂ አብርሃምን የራሱ ጓደኛ ይዛ መበቀል አለባት። ከዛ በኋላ ነው ይሄ ልጅ ስርዓት ይዞ የሚስተካከለው እንጂ በፍጹም ነው የምላቸው አብርሃም የሚስተካከል ልጅ አይደለም። እና እንዲህ አይነት ወንድ በጣም ከባድ ነው ለእኔ። እኔ ብሆን አብርሃምን ነው የምላችሁ አጠፋው ነበር። እኔ ብሆን ሁሌ የምምለው አጠፋው ነበር፣ የእኔ ጓደኛ ቢሆን ነው የምላችሁ። እና የዩቱብ ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። እናንተ መናሩታን እየተከታተላችሁ ትምህርት የምትወስዱበት ፓርት ላይ ትምህርት ሰዱ። ብዙ ነገር ትምህርት ያዘሉ ነገሮችም አሏቸው እነሱ ጋር በጣም ተከታተሏቸው ማለት ነው። እና ሰብስክራይብ አድርጉኝ፣ አበረታቱኝ። የቤት ዕቃ የምትፈልጉ ካላችሁ አለኝ ማለት ነው። ስልክ ያለ